እንዴት ከረማችሁ? እንዴት አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። ሁላችሁንም በጌታ ሰላም ሰላም እላችኋለሁኝ። እንዴት ነው ገንፎውና አጥሚቱ የተመቸኝ አይመስልም ስታየው? እግዚአብሔር የተመሰገነ ይሁን። ጌታን አመሰግናለሁ። እግዚአብሔር እንደገና ሌላ ፍሬን ለኔም ለቤተሰብም ስለሰጠ እግዚአብሔር ይመስገን። በተለያየ አይነት መንገድ እግዚአብሔር ያክብራችሁ። ያው በጸሎትም በሐሳብም በስልክ በመደወልም በቴክስትም ሁሉ ደስታችሁን አብረነታችሁን ላሳያችሁኝ ሁሉ እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ያክብርልኝ እላለሁ። ጌታ ይባርካችሁ። የእግዚአብሔርን ቃል ዛሬ እንከፋፈላለን። የዮሐንስ ወንጌል ምዕራፍ 19 ቁጥር 29 እስከ 30 ያለውን ቃል ላንብብላችሁና ቆመን ለእግዚአብሔር ቃል ክብር እሱን ቃል አንብበን ዛሬ ከምንወስደው ከጌታ እራት ጋራ የተገናኘ ሐሳብን ነው ማካፈላችሁ። ጥቂት ስለሱ እንነጋገራለን ማለት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 29 እስከ 30 እንደዚህ ይላል። ዝም ብዬ ከ28 ጀምሮ ያለውን ላንብብላችሁ። ከዚህም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦስ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሰብ አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ዛሬ ተፈጸመ የምትለዋን ሐሳብ ነው እንድንነጋገር የምፈልገው። ምንድነው የተፈጸመው? ተፈጸመ ማለት ምን ማለት ነው? ተፈጸመ ማለት ተከናወነ፣ አለቀ ምን ማለት ነው? ኢየሱስ ይሄን ቃል ሲያወጣው፣ ኢየሱስ ይሄን ቃል ሲናገረው ምን ለማለት ፈልገው ነው? ተገላገልኩ ማለቱ ነው? እንደው በቃኛ አንድ ነገር ላይ ታግለን የሆነ ነገር ለማድረግ ሞክረን በሆነ መንገድ ሲያልቅልን እፎይ ተገላገልኩ ለማለት ነው? ኢየሱስ ተፈጸመ ያለው ምን ማለቱ ነው? ምን አይነት ድምጽ ነው? ምን አይነት ቃል ነው? እንዴት ያለ ቃል ነው ከኢየሱስ የወጣው? ዝም ብሎ ንግግር ብቻ ነው ወይንስ ደግሞ ይዞ የተሸከመው ይዞ የመጣው ለትውልድ የሆነ በሰማይም በምድርም ላለ ሁሉ ሊያውቀው ለሚገባ ሊደርስ የሚገባ መልእክትን ነው ተሸክሞ ያለው? ወይንስ ሰዎች ሁላችን ከአንድ ነገር ስንገላገል እንደምንለው ለእፎይታ የተጠቀመው ቃል ነው? ዛሬ የምንነጋገረው በዚህ ሐሳብ ላይ ነው። እንጸልያለን። እግዚአብሔር ሆይ ለስም ክብር ይሁን። ለኛ ስለሰራው ስላ ሁሉ እናመሰግንሃለን። ጌታ ሆይ የዚህ የፍጻሜ ስራ የፍጻሜ ቃልህ ጌታ ሆይ አንተ ሰው የሆንክበት፣ አንተ ራስህን ያዋረድክበት፣ አንተ የባሪያን መልክ የያስክበት፣ ራስህ ተዋርደህ እኛን ያከበርክበት፣ ያንን የፍቅር መንገድ የተጓዝክበት፣ ትክክለኛ የሆነውን የፍቅር ትርጉም ያሳየህበት እግዚአብሔር ልጅ ኢየሱስ ያ መንገድ የዛ ዋጋ መክፈል ውጤት ስለሆነ ይሄ ቀን እናመሰግንሃለን። ዛሬ ጌታ እግዚአብሔር ሆይ በእውነት በፊት ስንነጋገር ይሄ ቃል እግዚአብሔር ሆይ ሕይወት ያለው ቃል እንዲሆን፣ ይሄ ቃል እንደገና ልባችንን የሚያነሳ ቃል እንዲሆን፣ ይሄ ቃል እንደገና በመንፈሳችን ላይ ነፍስን የሚዘራ እንዲሆን፣ ይሄ ቃል እንደገና ወደ ቀደመው ፍቅር የሚመልሰን እንዲሆን፣ ይሄ ቃል እንደገና ልባችንን በፍቅር የሚያነድ እንዲሆን ጌታ ሆይ በኢየሱስ ስም እጸልያለሁኝ። አንተ ዋጋ የከፈልክበት ያ የሄድክበት ጎዳና ዛሬ እንደገና በመንፈሳችንም በነፍሳችንም ላይ ጉልበትን እንዲያገኝ አቅምን እንዲያገኝ በኢየሱስ ስም እጸልያለሁኝ። ይሄን የማይወድ ኢየሱስ ሲነገር፣ ስራው ሲነገር፣ መስቀሉ ሲወራ፣ የመስቀሉ ትርጉም ሲነገር፣ መስቀሉ ላይ የተከፈለ ዋጋ ሲወራ የማይወድ የጨለማ ስራ በጌታ በኢየሱስ ስም የተከለከለ ይሆን። የአውሬው ፈቃድ በጌታ በኢየሱስ ስም የተበታ ይሆን። ሰው ሁሉ እንዳያስተውል፣ ሰው ሁሉ በዚህ ፍቅር እንዳይታደስ፣ ሰው ሁሉ ወደዚህ ፍቅር አይኑን እንዳያነሳ እግዚአብሔር የዘላለም አምላክ የሚታገል የአውሬ ጉልበት የተወጋ ይሆን።
ይሆን። ኢየሱስ በመሃላችን አንደኛ ሆኖ እንዳይታይ፣ ውበቱ እንዳይነገር፣ ዝናው እንዳይነገር፣ ስራው እንዳይወራ እግዚአብሔር ሆይ ሰባዊ የሆነ ነገር የሚያስመኝ እግዚአብሔር ሆይ አስተውሎትን ሁሉ የሚጋርድ የጨለማ ግርዶሽ የተነሳ ይሆን። መንፈስ ቅዱስ ሆይ አንዱን ጌታችንን በመካከላችን አክብረው። የሁል ጊዜ ስራ እሱን ማላቅ ነውና፣ የሁል ጊዜ ስራ እሱን ከፍ ማድረግ ነውና አሁን በዚህ ማለዳ እንለምንሃለን። በተናገርከው በዚህ ቃል ራስ በሰጠህን በዚህ ቃል ለሰው ልጆች ይሆን ዘንድ በሰጠኸው በዚህ ቃል ጌታ መንፈስ ቅዱስ ኢየሱስን በመካከላችን እንደገና ከፍ እንድታደርገው እንጸልያለን። እሱ ይግነን በመካከላችን። የሰው ንግግር አይሁን፣ የሰው ንግግር ባያምርም የሚያምረው ኢየሱስ በመሃላችን ከፍ እንዲል እጸልያለሁ። እግዚአብሔር የዘላለም አምላክ በእውነት እጸልያለሁ። አንተነ በተስፋ ማደስ የምትችል አንተነ የተስፋ አምላክ በእውነት የዚህ ፍቅር የመስቀሉ ስራ እግዚአብሔር የዘላለም አምላክ ጌታ ሆይ በእውነት የደበዘዘባቸው እግዚአብሔር ሆይ ያንን የላቀውን የተዋረደውን ዘንበል ያለውን ራቁቱን ብቻውን ጌታ ሆይ ከሁሉ ርቆ ጌታ ሆይ ራሱን የሰጠውን ኢየሱስን እግዚአብሔር የዘላለም አምላክ በልባችን እንደገና እግዚአብሔር ሆይ በእውነት እንድታድሰው እጸልያለሁ። ብቸኝነት የሚሰማቸው ለብቻው የተሰቀለውን ጌታ ሲያዩ ከብቸኝነታቸው እንዲወጡ፣ ድካም ውስጥ ያሉ ደክሞ በመስቀል ላይ ራሱን የተሸነፈ መስሎ የሰጠውን ያንን ኢየሱስን በማሰብ ጌታ ሆይ ከሽንፈታቸው ከድል መነሳታቸው ካጡት ድል እግዚአብሔር የዘላለም አምላክ በእውነት እንደገና እንዲገናኙ በጌታ በኢየሱስ ስም በዚህ ማለዳ ጸልያለሁ። ሁሉ ላንተ መንግስት ክብር ብቻ ይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብርልኝ። ቁጭ እንላለን። ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የመጽሐፍ ቅዱስ አስተማሪዎች እንደሚሉት ከተናገራቸው 7 ቃላት መካከል በተለይም ማለት ነው በመጨረሻው ሰዓት መስቀል ላይ ሆኖ ከተናገራቸው 7 ቃላት መካከል አንደኛው ነው ተፈጸመ የሚለው ቃል። ከሰባቱን እንዲሁ ለእናንተ በአእምሯችሁ ለመያዝ እንዲሆንላችሁ ዝም ብዬ ልንገራችሁ። በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ከተናገራቸው 7 ቃላት አንደኛው የሚያደርጉትን አያውቁምና ይቅር በላቸው የሚል ነው አንደኛው። ሌላኛው ደግሞ እዛው ምዕራፍ 23 ቁጥር 43 ላይ ዛሬ በገነት ከኔ ጋር ትሆናለህ ብሎ ለዛ ለወንበዴ በዛው ሰዓት የደህንነት መልእክትና የደህንነት ስራ ለደረሰው ለወንበዴው የተናገረው ቃል ነው። ዛሬ በገነት ከኔ ጋር ትሆናለህ። ሌላኛው በዮሐንስ ወንጌል ምዕራፍ 19 ላይ ሄዳችሁ የምትመለከቱት አንቺ ሴት እነሆ ልጅሽ ብሏት የራሱን እናት የወለደችውን እናት ለዮሐንስ የሰጠበት ይሄ ነው ልጅሽ፣ ከዚህ በኋላ ቴኬር የሚያደርግሽ እሱ ነው የሚንከባከብሽ ብሎ ኢየሱስ ክርስቶስ ማርያምን ወደ ዮሐንስ የጠቆመበት ያሳየበት። እንዲሁ እዛው ቦታ ላይ ስትመለከቱ ደግሞ ለዮሐንስ መልሶ እነሆ እናትህ ብሎ ኢየሱስ ለዮሐንስ የተናገረበትን ታገኛላችሁ። ከዛ ውጪ በማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ የምታዩት አምላኬ አምላኬ ስለምን ተውከኝ የሚለው ኤሎሄ ኤሎሄ ላማ ሰበክታኒ ብሎ የተናገረበት በጣም ብቸኝነቱ ከሁሉ በላይ ከፍቶ የወጣበት ያ ሰዓት ያንን የጣር ድምጽ ያሰማበት ሌላኛው ቃሉ ነው። ከዛ ውጪ ቁጥር 19 ምዕራፍ 19 ቁጥር 28 ላይ እዚሁ ዮሐንስ ወንጌል ላይ የምናገኘው ተጠማው ብሎ የጮኸበት ተጠማው ብሎ የተናገረበት እነሱም ደግሞ ሆምጣጤን በስፖንጅ አድርገው ከፍ አድርገው ስለማይደርሱበት እሱ ከፍ ብሎ ስለተሰቀለ በአፉ ላይ ያደረጉበት ሌላኛው ቃሉ ነው። ዛሬ የምንነጋገርበት ቃል ደግሞ ተፈጸመ ብሎ ያለበት ቃል ነው። ተፈጸመ ያለበት የዚህ አዲስ ኪዳን መጽሐፍ የተጻፈበት የግሪክ ቃል ቴስቴሊያ ብሎት የሚናገረው ይሄ ሐሳብ ኢየሱስ ክርስቶስ የተናገረበት 3 መሰረታዊ ነገሮችን እንደያዘ ዝም ብሎ ጩኸት እንዳልሆነ ቅድም ከጸሎት በፊት እንደነገርኳችሁ ዝም ብሎ ለመናገር ያለው እንዳልሆነ ዝም ብሎ ካፉ የወጣ የእረፍት ቃል የግልግል ቃል በቃ የግልግል ቃል አረፍኩ ተገላገልኩ እፎይ ያሸክም ወረደ ከኔ ላይ ያለበት የሰማዊ የሆነ አይነት ንግግር ሳይሆን ከፍ ያለ ነገርን የተሸከመ ተልኮ መፈጸሙን የመጣበት ዓላማ ፍጻሜ ላይ መድረሱን ሰው
ለፍርድ በፍርድ ቤት ሁኔታ ባለበት ወንጀለኛ ሆኖ ባለበት ሊገደል ሊሞት ሊፈረድበት ባለበት ሁኔታ ውስጥ ያ ተፈጸመ የሚለው ቃል ይዞ የመጣው አንዱ መልእክት ነፃ መውጣትን፣ ወንጀለኝነቱ ቀርቶ ንጹህ መሆኑን፣ ኃጢአተኝነቱ ቀርቶ ጻድቅ መሆኑን፣ ቅዱስ መሆኑን፣ ነፃ መሆኑን የሚያውጅ ቃል ነው ብለው ይሄንን የሚያጠኑ ሰዎች ይናገራሉ። እና ትልቅ መልእክት ነው ያለው። ከዛ ከወንጀለኝነት ለወንጀል ለሞት ለፍርድ ሊታሰር ሊጎዳ ሊፈረድበት ያለ አንድ ሰው ኢየሱስ በሰራው ተፈጸመ በሚለው ስራ ነፃ እንደወጣ የሚናገር ሐሳብ ነው። ከፍ ያለ የላቀ ነገርን የተሸከመ ቃል ነው ብለው ይናገራሉ። ይሄ ብቻ አይደለም። ድልን የተነጠቁ ድልን የናፈቃቸው ድል የተወሰደባቸው ሰይጣን የሚባል አንድ ጠላት ድልን ወስዶባቸው ከነሱ አርቆት ማሸነፍ ድል እነዚህ የሚባሉ ነገሮች ሁሉ የራቃቸው እነዛ ኢየሱስ ተፈጸመ ብሎ ተልእኮውን ሲፈጽም ያ የተወሰደባቸውን ድል ያ የተወሰደባቸውን ክብር ያን ሰይጣን ወስዶ ያርመጠመጠውን ያንን የድል ህይወታቸውን የተመለሰበት ከፍ ያለ መልእክትን የተሸከመ እንደሆነ ይናገራል። እንዲሁም ደግሞ ሌላ አይነት ሐሳብ አለው ብለው ይህንን ቃል የሚጠቀሙ ሰዎች የመጽሐፉ የተጻፈበትን ያንን ቃል የሚያዩ ሰዎች የሚያጠኑ ሰዎች ይናገራሉ። ሌላኛው በዚህ ሀገር እንደምታውቁት ሰዎች በብዙ ክሬዲት ውስጥ ይኖራሉ። ያው አይደለም ግለሰብ ሀገርም በብድር ውስጥ ትኖራለችና እናውቀዋለን ክሬዲት ምን ማለት እንደሆነ። በጣም በብዙ ኢንተረስት እንደ ክሬዲት እንደሚሰጠው አካል የተለያየ ፐርሰንት የክሬዲት አሰጣጥ አላቸው፣ ኢንተረስቱን የሚቀበሉበት ማለት ነው። እንደምታውቁት ክሬዲቱን መልሳችሁ ስትከፍሉት ከምትከፍሉት ዋና ገንዘብ ይልቅ የኢንተረስቱ በጣም ከፍ ያለ ነው እና ይሄንን ሐሳብ ሲናገር በዚህ ኢየሱስ ተጠማው ተፈጸመ ብሎ ባለበት ቦታ ላይ በዕዳ ውስጥ የተዘፈቁ ሰዎች ዕዳ ውስጥ ያሉ ሰዎች ከዕዳ ያ በብዙ ኢንተረስት የሚከፍሉት በብዙ ዋጋ መክፈል የሚከፍሉት እየከፈሉ ያሉት ዕዳቸው አላልቅ ያለ ከዓመት ከጊዜ ወደ ጊዜ አላልቅ ያለ አልከፈል ያለ መጨረሻው አልታወቅ ያለ የዕዳ መጨረሻ ኢየሱስ በመስቀል ላይ ተፈጸመ ብሎ ሲናገር ባለ ዕዳዎች ዕዳ ያለባቸው ሁሉ ከዚህ ዕዳ ነፃ ናቸው፣ ከዚህ በኋላ የሚከፍሉት ነገር የለም፣ ነፃ ሆናችኋል ብሎ የነፃነትን አዋጅ የተናገረበት ቃል ነው። ኢየሱስ ጌታ ነው። አሜን አትሉም ወይ? ነፃ ነህ፣ የምትከፍለው ነገር የለም። አንተ አሁን እኔ በከፈልኩት የመስቀል ስራ ነፃ ሆነሃል ብሎ ኢየሱስ የተናገረበት ቃል ነው። ክብር ለኢየሱስ ይሁን። ስለዚህ ዮሐንስ ወንጌል ምዕራፍ 19 ይሄን አሁን የተናገርኩትን ሐሳብ አጠቃላይ ሐሳብ ዘርዘር ባሉ ሁኔታዎች እንደዚህ ብዬ ልንገራችሁ። ተፈጸመ ብሎ አዘን ብሎ ሰማይ የሚጠብቀው ምድር የሚጠብቀው እግዚአብሔር አብ ራሱ የሚጠብቀው ትልቅ ቁጣ በእግዚአብሔር ውስጥ ከሕዝብ ጋር ከሰው ጋር እንዳለ ታውቃላችሁ። ከሰው ልጆች ጋር እግዚአብሔር ውስጥ ቁጣ አለ፣ አብ ውስጥ ቁጣ አለ፣ በሰው ላይ ቁጣ አለ። እግዚአብሔር ያስቀመጠውን ስታንዳርድ ሰው ከዛ ስታንዳርድ ወድቋል። ስለዚህ እግዚአብሔር በሰው ላይ ተቆጥቷል። በብዙ መልኩ ሰውን ወደ ራሱ ሊመልስ ሞክሯል። የተለያዩ መልእክተኞችን ልኳል፣ ነቢያትን ልኳል፣ አስተማሪዎችን ልኳል። ሰው ሁሉ ሊሰማው አልቻለም እግዚአብሔር አብን። በመጨረሻ እግዚአብሔር በልጁ ነው ወደ ሰው ልጆች የመጣው። ቁጣ አለበት። ስለዚህ ያንን ቁጣ ሰዎች የእንስሳትን ኮርማ የእንስሳትን ደም በማፍሰስ ሌሎች ነገሮችን ሁሉ በማድረግ የእግዚአብሔር አብን ቁጣ ለማብረድ የእግዚአብሔር አብን ቁጣ ጸጥ ለማሰኘት የእግዚአብሔር አብን ቁጣ ለማርካት በብዙ ጥረዋል። ይሄ ቀን፣ ይሄ ሰዓት፣ ይሄ ጊዜ፣ ይሄ ቃል፣ ይሄ ሁኔታ፣ ይሄ ሰዓት፣ ይሄ ጊዜ እግዚአብሔር አብም የሚጠብቀው ፍጥረት ሁሉ የሚጠብቀው ትውልድ ሁሉ የሚጠብቀው ሲኦል የሚጠብቀው መላእክታን የሚጠብቁት እግዚአብሔር ቁጣ የሚበርድበት ኢየሱስ ክርስቶስ በመስቀል ላይ ሆኖ ተፈጸመ። የእግዚአብሔር ቁጣ በረደ። የእግዚአብሔር ቁጣ እኔ አሁን በከፈልኩት በዚህ ዋጋ በሰው ልጆች ላይ ያለው ቁጣ በረደ። እግዚአብሔር ረካ። በማረካ በኢየሱስ ክርስቶስ የሕይወት መስጠት በመስቀል ላይ በሰጠው በዛ ማንነቱ እግዚአብሔር አብ ከቁጣው ረካ። ክብር ለኢየሱስ ይሁን። ስለዚህ ተፈጸመ ትልቅ መልእክት አለው። ተፈጸመ ትልቅ ነገር ነው ተሸክሞ ያለው። ተፈጸመ ትላንትና ላይ ያለው ነገር በቀጣይ ለኛ በቀጣይ ይሄንን የራሳቸው አድርገው በሚቀበሉ ሰዎች ሕይወት ውስጥ አክቲቭ ሆኖ
የሚሰራ ሆኖ እያነጻ ወደ አብ እያቀረበ እየሰራቸው ግንኙነት እያደሰ እንዲቀጥል ኢየሱስ ክርስቶስ ተፈጸመ ብሎ ያንን ስራ ሰራ። ክብር ለኢየሱስ ይሁን። አንተ የተፈጸመ ውጤት የዛ ቃል የዛ ስራ ውጤት ነህ። አንቺ የዛ ቃል የዛ ዋጋ መክፈል ውጤት ነሽ። እኛ የዛ ቃል የዛ ስራ የዛ ሸክም የዛ ዋጋ መክፈል ውጤቶች ነን። ክብር ለኢየሱስ ይሁን። ተፈጸመ። የእግዚአብሔር የማዳን ፕሮግራም፣ የእግዚአብሔር ትውልድን የመመለስ ፕሮግራም፣ የእግዚአብሔር ሰዎችን ከጥፋት የመመለስ ፕሮግራም የተሰራበት ቃል ነው። ተፈጸመ የሚለው ቃል የዋዛ እንዳይመስላችሁ፣ ዝም ብሎ ቀጠራ ቃል እንዳይመስላችሁ፣ ዝም ብሎ ለመነበብ የተቀመጠ ቃል አይደለም። የእግዚአብሔር የዘላለም የማዳን ፕሮግራም የተከናወነበት ቃል ነው። ኢየሱስ ጌታ ነው። ተፈጸመ። መጨረሻው ደረሰ። ፍጻሜ መጣ። ሕግ ሊሻር በጸጋ ሊተካ፣ ቁጣ ሊበርድ፣ እግዚአብሔር ጽድቁን ለሰው ልጆች ሊሰጥ። ሃሌሉያ! ተፈጸመ። እግዚአብሔር ለሰው ልጆች የተናገረው አስቀድሞ ያወራው ተስፋ ሊፈጸም ሰዓቱ ደረሰ ማለት ነው። ተፈጸመ ማለት አንደኛ ምን ማለት ነው? ተፈጸመ ብሎ ሲናገር አንደኛ የተፈጸመው ተስፋ ነው። ተስፋ ነው የተፈጸመው። ዘፍጥረት ምዕራፍ 3 ላይ ሄዳችሁ ስትመለከቱ አዳም እግዚአብሔር ከሰጠው እግዚአብሔር ካስቀመጠው ቦታ ላይ ጠፍቶ እግዚአብሔር መጥቶ ሲያወራው የተናገረውን ቃል ታስታውሳላችሁ። አንተ ጭንቅላቱን ትቀጠቅጣለህ፣ እሱ ደግሞ ያንተን ሰኮና ይቀጠቅጣል ተብሎ የተነገረለት። ከዛ በሴቲቱ ዘር የሚመጣው የማዳን ስራ የእግዚአብሔር የማዳን ፕሮግራም ከዓመታት ከዘመናት በኋላ በብዙ መልኩ ይሄዳል ታውቃላችሁ። ከዛ መጨረሻ ላይ አብርሃምን ጠርቶ እንዴት ባለ ሁኔታ ወደዚህ ወደሚታረደው በግ እንደደረሰ ትውልድ ታውቃላችሁ። ስለዚህ ያ ተስፋ አስቀድሞ እግዚአብሔር የተናገረው ተስፋ ይሄ ብቻ አይደለም። ከፍጥረት ዓለም በፊት እግዚአብሔር በልቡ ያሰበው ተስፋ ምዕራፍ 2 ኤፌሶን ላይ ምዕራፍ 1 ጀምራችሁ ሄዳችሁ ብትመለከቱ ማለት ነው። ያ ተስፋ የተፈጸመበት ተስፋ ነው። እንደዚህ ብዬ ልንገራችሁ፣ እግዚአብሔርን ትልቅ በሆነ ስራው በእጆቹ ስራ እግዚአብሔርን ታላቅ ነህ እንለዋለን። ቃሉን በመፈጸም ግን እግዚአብሔርን ታማኝ ነህ ነው የምንለው። ሰማይን ቀና ብለን ብንመለከት ስለ እግዚአብሔር ታማኝነት አያወራም። ሰማይ ስለ እግዚአብሔር ትልቅነት ነው የሚያወራው። የምናያቸው ስራዎች የእጆቹ ስራዎች በሙሉ ትልቅነቱን፣ አምላክነቱን፣ ጌትነቱን ነው የሚያወሩት። እግዚአብሔር ግን ተስፋውን ሲፈጽም ታማኝነቱን ነው የሚያሳየው። አሜን ትላላችሁ? ልክ ለሳራ እግዚአብሔር እንደተናገረ ሳራን አሰባት ተብሎ እንደተናገረ አሰባት። እግዚአብሔር ተናጋሪ ብቻ አይደለም፣ እግዚአብሔር የተናገረውን ፈጻሚ አምላክ ነው። በስማ ያወራል፣ እግዚአብሔር ይናገራል። የተፈጸመውን ነገር እግዚአብሔር ለኛ ይነግረናል። በርግጥ ግን ልንገራችሁ፣ እግዚአብሔር ነገርን ሲፈጽም እግዚአብሔር ትልቅነቱን አያሳይም። እግዚአብሔር ታማኝነቱን ነው የሚያሳየው። የማይሻር ቃል ያለው የታመነ አምላክ መሆኑን እግዚአብሔር በዘመን መካከል የተናገረውን የሚፈጽም አምላክ መሆኑን ነው የሚያሳየው ታማኝነቱን። በዚህም የሆነው ያ ነው። አንደኛ ተስፋውን ነው የሚያሳየው ተስፋው መፈጸሙን፣ ወደ ፍጻሜ መምጣቱን፣ ለሰው ልጆች የደህንነትን መንገድ አዘጋጃለሁ ያለውን፣ ያንን አድናለሁ መጥቻ አድናለሁ ያለውን፣ አዳኝ እሰጣለሁ ያለውን ማቴዎስ ወንጌል ላይ ስትመጡ ለነዛ እንደተነገረው ዛሬ በዳዊት ከተማ መድህን የሆነ ተወልዷል ተብሎ እንደተነገረ አስቀድሞ እግዚአብሔር ወንድ ልጅ ይሰጣል ብሎ ከ700 ዓመት በፊት በእነ ኢሳይያስ እንደተነገረ ወንድ ልጅ ተሰጥቶናል ተብሎ እንደተባለ፣ ሃሌሉያ! እግዚአብሔር ታማኝነቱን የፈጸመበት ቃል ነው። ተፈጸመ ማለት ታማኝነቱን ያሳየበት ቃል፣ ታማኝነቱን ለትውልድ ሁሉ ያሳየበት ቃል። ኢየሱስ ጌታ ነው። አባቶች ናፍቀዋል ይሄን መዳን ለማየት የተነገራቸው ከነቢያት የሰሙ ታውቃላችሁ መጽሐፍ እንደሚል አቤት በሩቅ እኮ ነው የተሳለሙት ይላል። እውነቱ ሲነገር፣ ይሄ ተስፋው ሲነገር፣ ትንቢቱ ሲነገር የነበሩ አባቶች የነበሩ ቅዱሳን ይሄንን ጊዜ ከሩቅ ነው የናፈቁት፣ ከሩቅ ነው ያለሙት፣ ከሩቅ ነው ያዩት። ምን አለ በዛ ተስፋ ውስጥ በኖርን ነው ያሉት ወገኖቼ። ሃሌሉያ! ታማኝነቱ ዘላለማዊ የሆነ አምላክ እግዚአብሔር የተባረከ ይሁን። ታውቃላችሁ ብዙ ወዳጆቻችን ቃል ሰጥተውን ቃላቸውን አልፈጸሙም። የሚወዱን የኛ የሆኑ እኛም ራሱ ለምንወዳቸው ብዙ ቃል ሰጥተናል፣ አልቻልንም። ብዙ ነገር ወሰነን
ወሰነን። መልካምነት አተን አይደለም ግን ምናልባት ተወሰንን። እግዚአብሔር ግን በዘመን መካከል የማይወሰን ጉልበቱ ያው የሆነ የተናገረውን የሚፈጽም አምላክ፣ አባቶችን በኪዳን ያሰበ አምላክ፣ አወጣቸዋለሁ ብሎ ከግብጽ እንደተናገረ ከ400 ምናምን ዓመት በኋላ ትውልድ ይመጣል እንደገና አወጣለሁ ብሎ እግዚአብሔር እንደተናገረ ቃሉን ፈጸመ። ሲያወጣየን ኤክሰደስ ሆነላቸው፣ ወጡ፣ መውጣት ሆነላቸው። ያልወለዱ ወለዱ፣ እግዚአብሔር ተናገራቸው። እግዚአብሔር ከመከራ ወጣለሁ አለ፣ ከመከራ ወጣቸው። በመጨረሻ ግን ሰማይና ምድር የሚገናኝበት ሰማይና ምድር የሚጣበቅበትን የደህንነትን ሥራ እግዚአብሔር አደርጋለሁ ብሎ በነቢያት ተናገረ። ይሄው ተፈጸመ በሚለው ቃል እግዚአብሔር ተስፋውን ፈጸመ። ስለዚህ ነግራችኋለሁ፣ እግዚአብሔር የተስፋ አምላክ ነው። ተስፋን የምትጠብቁ ተው የመጨረሻው ተስፋ ኢየሱስ ተስፋ ነው። እሱ ከሱ ጋር ላነጻጽርላችኋለሁ። ምናልባት በዚህ ምድር ስትኖሩ እግዚአብሔር እንዲና እንደዛ ብሎኛል የምትሉ ሰዎች ልንገራችሁ፣ እግዚአብሔር ለተናገረው ቃል ታማኝ ነው። ታማኝ ነው እግዚአብሔር፣ ታማኝ ነው እግዚአብሔር። ስለዚህ የተፈጸመው ተስፋው ነው። ልንገራችሁ፣ ኢየሱስ የእግዚአብሔር ተስፋ ነው። ኢየሱስ ለሰው ልጆች የተሰጠ የእግዚአብሔር ተስፋ ነው። ለሰው ልጆች የተሰጠ እግዚአብሔር ተስፋ፣ የመጨረሻው ተስፋ፣ የተስፋ መደምደሚያ፣ የተስፋ አደባባይ፣ ከሱ አልፋችሁ የማትሄዱበት ሌላ ተስፋ ሊሆን የሚችል የመጨረሻ የምትሉት የሌለበት ተስፋን ሄዳችሁ የመጨረሻ ብትሉ ኢየሱስ ይሆንልን። የእግዚአብሔር ተስፋ ነው ኢየሱስ፣ የመጨረሻው የእግዚአብሔር ተስፋ ነው። አንዳንዶች የውበት መደምደሚያ ብለው ይናገሩታል። ከዛ በላይ ሌላ ውበት የለም ለማለት ልንገራችሁ፣ የተስፋ መደምደሚያ የእግዚአብሔር ለሕዝቡ የተሰጠ የእግዚአብሔር የተስፋ መደምደሚያ ኢየሱስ ክርስቶስ ይባላል። አሜን አትሉም ወይ? መደምደሚያው እሱ ነው፣ ከሱ ያለፈ የለም። ለዚህ ነው ጳውሎስ በቲቶ መጽሐፍ ላይ የተባረከው ተስፋችን ብሎ ይናገራል። እሱ ብቻ ታላቁ ብሎ ደግሞ ይናገረዋል። ሲገልጠው ተስፋ ነው፣ የእግዚአብሔር ተስፋ ነው፣ ግን ታላቅ ነው፣ የተባረከ ተስፋ ነው። ስሙ ኢየሱስ ይባላል። ይሄ ነው የተፈጸመው የእግዚአብሔር ተስፋ ፍጻሜ ያገኝ። ተፈጸመ ሲል የእግዚአብሔር ተስፋ ተፈጸመ ማለት ነው። ኦ ሃሌሉያ! ሁለተኛው ተስፋ ብቻ መፈጸሙን አይደለም። ሁለተኛው ኩነኔና እርግማን በሞቱ ፍጻሜ ያገኘበት ቃልና ጊዜ ነው። ተፈጸመ ሲል ኩነኔና ሞት፣ ኃጢአት፣ እርግማን፣ ኩነኔ እነዚህ ሁሉ ዘመናቸው፣ ድላቸው፣ ማሸነፋቸው ያበቃበት በምንም ሊነጹ የማይችሉ በየትኛውም የሕክምና ጥበብ ሊነጹ ከደም ሊወጡ የማይችሉ በየትኛውም ማረሚያ ቤት ሊለወጥ ያልቻለ ሊድን ያልቻለ ኃጢአት የትኛውም በዚህ ዓለም ላይ በሕክምና በሉት በሌላው ጥበብ የተደረሰበት መሳሪያ ሊያውቀው ያልቻለ የኃጢአት በሽታ ኢየሱስ ጌታ ነው። ተፈጸመ በሚለው ፍጻሜ ያገኘበት፣ ዛሬም ትኩስ በሆነው ደሙ ሊያነጻ በሚችልበት ኢየሱስ ጌታ ነው። መልስ ያገኘበት፣ ኃጢአት መድኃኒት ያገኘበት፣ ኩነኔ መድኃኒት ያገኘበት፣ እርግማን መድኃኒት ያገኘበት፣ ዘመን ያበቃበት፣ ብዙዎችን ያንገላታ የኃጢአት የኩነኔ የእርግማን ሥራ ሁሉ ፍጻሜ ያገኘበት ኢየሱስ ተፈጸመ ያለበት እኛ ነፃ ያወጣ ዘንድ ራሱ ስለኛ እርግማን የሆነበት። አቤት አቤት አቤት! ስለኛ እርግማን ሆነ ይላል ቃሉ ሲናገር። የኢሳይያስ መጽሐፍ ላይ ሄዳችሁ ያንን ቃል ብትመለከቱት የደዌ ሰው ነው የሆነው፣ የተመታ ሰው ነው የሆነው፣ እርግማን ነው የሆነው። በቃ በፍጹም በዛ በኢሳይያስ 53 መልክ ኢየሱስን ካያችሁት እንደሱ የሚያሳዝን፣ እንደሱ የተሸነፈ፣ እንደሱ ድል ያጣ፣ እንደሱ ግን እርግማን ሁሉ የሆነበት፣ ስለኛ እርግማን የሆነበት፣ በመስቀል ላይ ኩነኔ የሆነበት፣ ኩነኔያችንን የወሰደበት። አቤት አቤት! ያ ቃል ነው ተፈጸመ። ተራ ቃል አይደለም፣ ተፈጸመ። ቀልድ እንዳይመስላችሁ። በእርግማን ውስጥ መኖር፣ በኩነኔ ውስጥ መኖር፣ በመከራ ውስጥ መኖር፣ ኢቭን በዛ የኩነኔ የእርግማን ክስ ውስጥ መኖር
እግዚአብሔር በኢየሱስ መንፈሳችንን ሕያው አርጎ ስላስነሳው እንጂ መንፈሳችንን ስላደሰው እንጂ እግዚአብሔር ውስጣችንን እንደገና የትንሣኤን መንፈስ ስለከተተበት ነው እንጂ ወገኖቼ እንዴት ገዳይ መሰላችሁ ኩነኔ ይከሳል ኃጢአት ይከሳል እርግማን ያጎሰቁላል ኢየሱስ ግን በተፈጸመ በሚለው ስራው ነፃ አወጣን ኢየሱስ ጌታ ነው ነፃ አወጣን አልከፈልክበትም አልከፈልሽበትም አልሰራሁም አልሰራሹም ሰራው ነፃ አወጣ ሁለተኛው ኩነኔና እርግማን ፍጻሜ ያገኘበት ሶስተኛው እኛ የጸደቅንበት ደስ ይለኛል እኛ የጸደቅንበት ዘራችን ሳይቆጠር ስራችን ሳይቆጠር ነገራችን ሳይቆጠር ዝም ብለ ጻድቅ የተባልክበት አብርሃም እኮ ጽድቅ ሰርቶ አይደለም ጽድቅ ተቆጥሮለት ነው አየ ጽድቅ በኢየሱስ ተቆጠረልን ራሱ የእግዚአብሔር ጽድቅ ሆነልን ለኛ ኢየሱስ ማንም በስራው እንዳይመካ ማንም በነገሩ እንዳይመካ ማንም በመቻሉ እንዳይመካ ማንም እኔ እንዳይል እግዚአብሔር የሰውን ስራ በዜሮ አባዛውና የኢየሱስን ጽድቅ ሰጠን አሜን አትሉም ወይ የእግዚአብሔር ጽድቆች ሆን በምን ተፈጸመ በሚለው የእግዚአብሔር ልጅ ስራ የእግዚአብሔር ጽድቅ ሆነ እንዴት ነው ሆኖ ኢየሱስ ስለኛ ኃጢአተኛ አላልኳችሁ ስለኔና ስለናንተ እግዚአብሔር ልጅ ኢየሱስ ኃጢአት ሆኖ ልንገራችሁ 33 ዓመት ተኩል ሲኖር በመድር ላይ ኢየሱስ የእግዚአብሔር ቅዱስ ነበር ስሙኝ የእግዚአብሔር ቅዱስ ነበር የእግዚአብሔር የተወደደ ልጅ ቅዱስ ነበር ልክ መስቀል ላይ ሆኖ ተፈጸመ ሲል ግን ስለኛ ኃጢአት ሆነ እስከዛ ሰዓት ቅዱስ አጋንንት እንኳን ይመሰክሩ ቅዱስ የእግዚአብሔር ልጅ አንተ ቅዱስ እያሉ እንኳን ይመሰክሩለታል እግዚአብሔር አብም የምወደው ልጄ እያለ ይመሰክርለታል መስቀል ላይ ሲመጣ ስለኛ ስለ ሁላችን እኛን ሊያጸድቅ እሱ ኃጢአት ሆነ መጽሐፍ የሚለውን ነው ጳውሎስ ይጻፈውን ሄዳችሁ ተመልከቱ ስለኛ እዛ መስቀል ላይ ኃጢአት ሆነ ተፈጸመ ሲል ስላንቺ ኃጢአት ሆነ ለምን አንቺን ጻድቅ ሊያደርግ አንተን ጻድቅ ሊያደርግ እኔን ጻድቅ ስለ የእግዚአብሔር ጽድቆች በማን ኢየሱስ ኃጢአት በመሆኑ የተነሳ እኔና እናንተ የእግዚአብሔር ጽድቆች ሆን ጻድቅ ሆን በባዶ እግር እዛ መሄድ በባዶ እግር መውረድ አላስፈልገንም የእግዚአብሔር ጻድቅ አለ መባል እሱ ራቁቱን ተንጠለጠለልሽ እዛ መስቀል ላይ አንቺን እኔን ይዞ እዛ መስቀል ላይ ስለኛ ኃጢአት ሆነ እኛ ደግሞ የእግዚአብሔር ጽድቅ ተባልን በቃ ጽድቅ ተባልን ኃጢአተኞችን ሊያጸድቅ በሚወድ በእግዚአብሔር የምህረት አሰራር እግዚአብሔር ሕይወታችንን ነካ ሕይወታችንን ለወጠ በኢየሱስ ዋጋ መክፈል ጻድቃን አደረገን እንዲወራ የማይፈልገው ይሄ ነው ወገኖቼ ሰይጣን የማይፈልገው ሃይማኖት የማይፈልገው በደንብ ስሙኝ እሱ ስራውን እየሰራ ነው እኔን እያያችሁ እንደውም ይሄ ነገር እየተነገረ ገብርሽ የሚባል መኖሩን ማሰብ አልነበረባችሁ እንኳን አይናችሁ አብሮ ሊሄድ እውነቴን ነው የምላችሁ የእግዚአብሔር በኢየሱስ የሰራው የጽድቅ ስራ የማዳን ስራ የደህንነት ስራ እንዳይነገር ሃይማኖት ሌላ ነገር ነው የሚያወራችሁ ሃይማኖት ስርዓት ነው የሚነግራችሁ ሃይማኖት ውጫዊ ነገር ነው የሚያወራችሁ ሃይማኖት ውስጥ እንዳይለወጥ ውጫዊ ነገር ላይ እንድናተኩር ነው የሚያስተምረን የሚጠብቅብን እዚህም ቤት እናንተን አይደለም ያን ትኩረት እንድናረግ የሚያረጋው ሌላው ነገር ላይ ነው ውጫዊ ነገር ላይ ነው እንድናተኩር የሚያረጋው አይደለም ተፈጸመ ትልቅ መልእክት አለው
ተፈጸመ አንቺን ይዞ ነው የተፈጸመው። ተፈጸመ አንተን ይዞ ነው የተፈጸመው። የእግዚአብሔር ጽድቅ ለማድረግ ስላንተ ስላንቺ ነው ኢየሱስ ኃጢአት የሆነው። ይሄ ስርዓት አይደለም የምንፈጽመው፣ ትርጉም አለው በህይወታችን። የኢየሱስን ተፈጸመ የኢየሱስን ዋጋ መክፈል ነው የሚያሳየን። ኢየሱስ ገላገለን፣ ከርግማን አወጣን፣ ነፃ አደረገን፣ ከፍርድ አወጣን። ኢየሱስ ጌታ ነው። ሰይጣን ጢባጢቤ እንዳይጫወትብን የእግዚአብሔር ጽድቅ አደረገን። ጢባጢቤ እንዳይጫወትብን፣ ጭንቅላታችንን ይዞ እንዳይቀጠቀጠው፣ በመዶሻ አይደለም፣ በሐሳብ መዶሻ፣ በክስ መዶሻ፣ በኋላ መጣበታለሁ። ኢየሱስ የእግዚአብሔር ጽድቅ አደረገን፣ ስለኛ ኃጢአት ሆነ። ሌላው የዲያብሎስን ስራ ለማፍረስ ከዚሁ ጋር የተያያዘ የዲያብሎስን ስራ ለማፍረስ ተፈጸመ ያለው ራእይ 12 ላይ ሄዳችሁ ስትመለከቱ የወንድሞች ከሳሽ ተጣለ የሚለው በኋላ አይደለም። ኢየሱስ በመስቀል ላይ ተፈጸመ ሲል የዲያብሎስ ስራ ፈረሰ። የወንድሞች ከሳሽ ተጣለ፣ ስራ ሁሉ ፈረሰ። ታውቃላችሁ ከዚህ በኋላ ከዚህ ተፈጸመ ከሚለው ቃል በኋላ ዲያብሎስ የክስ ፋይል ስላንተ ስላንቺ ይዞ አልታየም። መስቀል ሄዶ በሰማይ አልታየም። ለምን? ኢየሱስ የዲያብሎስን የከሳሾችን የወንድሞችን የዳኑ ሰዎችን ክስ በሙሉ የሚድኑ ሰዎችን ክስ ይዞ ስለሆነ የሞተው ለአንዴና ለመጨረሻ ጊዜ ፋይሉን ተቀብሎት ስላንተ ስላንቺ ስለኔ ያለውን ፋይል ከእጁ ወስዶ ወደ ፍርድ ቤት ነው ወደ መዝገብ ቤት ነው የመለሰው ከተተው። ስለዚህ ማን ደፍሮ ያውጣ? እሱ ደሙን ከፍሎ የዲያብሎስን የክስ ፋይል ተቀብሎ ጠቅልሎት ማህተም አትሞበት ከዚህ በኋላ ኖ ሞር ክስ የሚለውን ወስዶ አስገብቶታል። የዲያብሎስን ስራ ነው ያፈረሰው። በነገራችሁ ላይ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ የሚለው የመተተኛን ስራ አይደለም። ከደህንነት ጋር የተያያዘውን ሰው የእግዚአብሔርን የመስቀል የኢየሱስን የመስቀል ስራ እንዳያስተውል ከእግዚአብሔር ጋር በዚህ የደህንነት ስራ እንዳይገናኝ የሚሰራውን የዲያብሎስን ስራ ነው ለማፍረስ ኢየሱስ የተገለጠው። ይሄ ሌላው ከስር የሚመታው እሱ ዋናውን ነው የመታው። ትልቁን ስራውን እግዚአብሔርና ሰው የሚለይበትን ስትራቴጂውን ነው የመታው። ዋናውን ነገር ነው አናቱን ያለው። ሃሌሉያ! ስለዚህ ኢየሱስ ጌታ ነው። ኢየሱስ ያድናል። በመስቀል ስራው ያፈረሰው ይሄንን ትልቅ ስራ በሰው ልብ ውስጥ እንዳይሰራ ለዘመናት ይሰራ የነበረውን የዲያብሎስን ስራ ነው ያፈረሰው። አናቱን ነው ያለው ተፈጸመ ብሎ። እኔ እንደውም ይህን ቃል ሳስብ የዲያብሎስን ስራ የወንድሞች ከሳሽ ተጣለ የሚለውን እኔ ለሰው ሰጠው እንዴ? ዲያብሎስ እሱ ስላልቻረ እግዚአብሔር ልጅ ከእጁ ስለነጠቀው ለሰው የሰጠው ይመስል አንዳንድ ሰው ፋይል ይዞ ይሄዳል ለመክሰስ። በቃ ፋይል ቢጫ ክላሰር ቀይ ክላሰር ምናምን ይዞ ይሄዳል። ያንዳንዱን ሰው ፎቶ ለጥፎበት ይሄዳል። ኢየሱስ ግን የወንድሞችን ከሳሽ ጥሎታል። ተፈጸመ በሚለው በመስቀሉ ስራ ጥሎታል። ክሱን ከእጁ ላይ ወስዶታል። በቃ ኢየሱስ ጌታ ነው። የተፈጸመ ቃል የተፈጸመ ስራው የሰራው ይሄንን ነው። የዲያብሎስን ስራ ነው ያፈረሰው። አምስተኛ ተፈጸመ ሲል የሆነ አካል ነበር የሚጠብቅ አካል። ለዘመናት መካከል በወህኒ ተዘግቶባቸው የነበሩ በሲኦል በወህኒ የነበሩ ነፍሳት ኢየሱስ ተፈጸመ የሚለውን መልእክት ይዞ እነሱ ጋር ነው የወረደው። እዛ መጽሐፍ እንደሚል ወርዶ ወንጌልን ሰበከላቸው ነው የሚለው። ብዙዎችን ማርኮ ነው የወጣው። ታውቃላችሁ መጽሐፍ እንደሚናገር ይሄ ቃል ለነሱም የምስራች ሆኖ ነው የመጣላቸው። በዛ በግዞት ውስጥ በዛ እስራት ውስጥ በዛ በተያዙበት ሁኔታ ውስጥ ኢየሱስ በተፈጸመ ስራው ሄዶ በሲኦል ላሉት ወህኒ ለነበሩት ወንጌልን የሰበከበት ነው ተፈጸመ የሚለው ስራ ቃሉ
ድርጊቱ። ጴጥሮስ ይሄንን ይናገራል፣ ሄዳችሁ መመልከት ትችላላችሁ። በወህኒ ላሉት እንደሰበከላቸው መጽሐፍ ይናገራል። ስለዚህ ተፈጸመ ሌላኛው መልእክቱ፣ ተፈጸመ ሌላኛው ሐሳቡ፣ ተፈጸመ ሌላኛው ስራው በወህኒ በሲኦል የነበሩትን ለነሱ ወንጌልን ሰብኮ እነሱን ምርኮ አርጎ መውሰዱን ነው የሚያሳየው። ይሄን ብል ደስ ይለኛል። ትኩረት አድርጌ ትንሽ የምናገረው እዚህ ላይ ነው። ሌላኛው ስድስተኛው በሰውና በእግዚአብሔር መካከል ያለውን ጥል ግርግዳ የፈረሰበት ነው ተፈጸመ የሚለው። የተለየ ያ ከእግዚአብሔር የተለየ ህዝብ፣ በስራው የተለየ ህዝብ፣ የቁጣ ልጅ የሆነበት ህዝብ፣ ያ የእግዚአብሔር ቁጣ ሁሉ ጊዜ የሚያየው። እኔ አሁን አንድ ስህተት ትምህርት ልንገራችሁ። እግዚአብሔር በቁጣ እኛን ማየት የማይችልበት ደረጃ የደረሰው አለመቻል ውስጥ የገባው እግዚአብሔር በማንነቱ ሁሉን የሚችል አምላክ ነው። ግን በተቆጣ ማንነት ማየት ያልቻለው ኢየሱስ በከፈለው ስራ ነው። ለኔና ለናንተ በተከፈለው በዛ ስራ በኢየሱስ ስለሆነ የሚያየን እኛን በቁጣ ማየት እግዚአብሔር አይችልም። ያ የጥል ግርግዳ ሰውንና እግዚአብሔርን የለየ የጥል ግርግዳ በኢየሱስ ክርስቶስ የመስቀል ላይ የተፈጸመ ስራ ነው የፈረሰው። ኢየሱስ ጌታ ነው። ሰው አክሰስ አልነበረውም። ሰው ወደ እግዚአብሔር አብ መግባት፣ ወደ እግዚአብሔር አብ መድረስ፣ እግዚአብሔርን እንደ አባት እንደ ልጅ እንደ አምላክ እንደ ተፈጠረ ሰው እግዚአብሔርን ለማውራት እድልም መንገድም አልነበረውም። አክሰሱ አልነበረውም። አንድ ስራ በመካከል ገባ። ያ የጥል ግርግዳ፣ ያ የርቀት መንገድ፣ ያ እግዚአብሔርና ሰው የተለያየበት ያ መንገድ በአንዱ በኢየሱስ፣ በአንዱ በእግዚአብሔር በግ፣ በአንዱ ራሱን በሰጠው፣ በአንዱ እኛን በወደደ፣ በአንዱ ለአብ ለመታዘዝ በመጣ በሱ ጌታ ያ መንገድ፣ ያ ቮይድ፣ ያ ድልድይ፣ ያ የተሰበረ ድልድይ በእግዚአብሔር ልጅ በኢየሱስ ተከፈተ። ሃሌሉያ! ተከፈተ። ስለዚህ የእግዚአብሔር ቁጣ ይበረደልን። ያ የጥል ግርግዳ በኢየሱስ የተሻረልን፣ እንደገና ያ ድልድይ በኢየሱስ የመስቀል ስራ የተጠገነልን ያ ወደ እግዚአብሔር አብ የምንገባበት እድል የሌለን ሰዎች ለዘላለም በየትኛውም ጊዜ በየትኛውም ሰዓት ወደ አብ ለመድረስ ኢየሱስ በተፈጸመ ስራው እኔና እናንተን እድል ሰጠን። ሃሌሉያ! ትልቅ እድል ሰጠን። አይደለም እግዚአብሔር አብ ጋር በዚህ ምድር ላይ ያለ የሆነ ከፍ ያለ ቦታ ላይ ያለ ሰው ጋር ለመድረስ እኮ ሴክሬታሪ ጋር ደውል ያስብላል። ድልድይ ለማግኘት፣ መንገድ ለማግኘት፣ ቀጠሮ ለማግኘት፣ ቀን ለማግኘት፣ ሰዓት ለማግኘት የሱ ቢሮ በር የተዘጋበት በሩ እንዲከፈትልን አንድ በር ግን መጣ፣ ወደ አብ የሚያስገባ አንድ በር መጣ፣ ግን የአብን ልብ የሚያሳይ አንድ በር መጣ፣ ግን እግዚአብሔር አብ ጋር የሚያደርስ አንድ በር መጣ፣ ግን አብን በፈለግነው ሰዓት እንድናወራው የሚያስችል አንድ በር መጣ። እሱም ኢየሱስ ይባላል። አንድ በር ፈረሰ ግርግዳው። ማንም መልሶ ላያፈርሰው፣ ማንም መልሶ ላይሰራው የጀርመን ግንብ ምስራቅና ምዕራብ ከፍሎ የነበረው ግንብ አፍርሰው አንድ ሆነዋል። ነገ በሆነ ነገር ቢጣሉ ተመልሰው ያን ግንብ ላይሰሩ ዋስትና የለም። ግን ልንገራችሁ፣ አንድ የጥል ግርግዳ ይፈርሷል። የፈረሰ የነበረው የጥል ግርግዳ በኢየሱስ የተሰራው እንደገና አይፈርስም። ለምን? እሱ ለዘላለም ነው ዋጋ የከፈለው። ሁሉ ጊዜ ሊታይልን በአብ ፊት መጽሐፍ እንደሚናገር ስለኛ ሊታይ በአብ ፊት ያንን ደም ይዞ ስለገባ እግዚአብሔር አብ አንቺን ሲያይ ኢየሱስን ነው የሚያየው። አንቺን ሲያይ በኢየሱስ ውስጥ ነው የሚያይሽ። ስለዚህ የጥል ግርግዳ ፈርሷል። ከእግዚአብሔር ጋር ርቆ መቀመጥ፣ ከእግዚአብሔር ርቆ መገኘት፣ ሩቅ ሆኖ መውጣት መግባት ቀረ። ወደ አብ የመግባትን በር ኢየሱስ ከፈተልን። ሃሌሉያ! ከፈተልን። ሃይማኖት ይሄንን አልሰጠም። ይሁዲነት ይሄንን አልሰጠም። ክርስትና ይሄንን አልሰጠም። እስልምና ይሄንን አልሰጠም። ካቶሊሲዝም በሉ ይሄንን አልሰጠም። ቡድሃ ይሄንን አልሰጠም። ባሂ ይሄንን አልሰጠም። ሌላም ይሄንን አልሰጠም። ኢየሱስ ግን ይሄንን የጥል ግርግዳ አፈረሰው። ከሆነ ዘር መገኘት ይሄን እድል አልሰጠም። የሆነ ዲግሪ መጫን ይሄን እድል አልሰጠም። የሆነ አለባበስ ይሄን እድል አልሰጠም።
የእግዚአብሔር ጽድቅ ግን የእግዚአብሔር ቅድስና የሆነው ክርስቶስ ግን የእግዚአብሔር አብ ልብ ያሳረፈው ክርስቶስ ግን የተወደደው የእግዚአብሔር የዘላለም ልጅ ግን ላንተ ላንቺ እድል ሰጠ። በምን ተሽለህ በየትኛው ነገራችን ተሽለን? የእግዚአብሔር ጽድቅ ግን እሱ መንገድን ከፈተልን። ሰው እኮ በብዙ መንገድ ይታገል የለ እንዴ? አንዳንዱ እኮ በቁጥር ብዛት የሆነ መንገድ እኮ አለው። አንዳንዱ በጨለማ ውስጥ ያለ እንዴ በዚህ ቢያቀተው በዚህ ቢያቀተው በዚህ አይደል እንደ እየሞከረ ያለው። ኧረ ወገኖቼ ኧረ እንንቃ። ይሄንን እኮ አክሰስ ለማግኘት እኮ ነው። ሃይማኖት አላረካ ብሎት እኮ ነው። ይጨምረዋል። አንዳንዱ በብዙ ሺህ አለው። አንዳንዱ ኢየሱስን ብትነግሩት እንደ አንዱ አምላክ ነው የሚያስበው። ይጨምረዋል። አላረካ ብሎታል። ሰው እኮ አረካ ብሏል እኮ አልደርስ አለ አብጋ። ዋናው ጋር እንዴት ይድረስ? የሰራው ጋር እንዴት ይድረስ? የፈጠረው ጋር እንዴት ይድረስ? መድህኑ ጋር እንዴት ይድረስ? ወገኖቼ ላንተ የሆነው ላንቺ የሆነው ለኔ የሆነው ቀላል እኮ አይደለም። ለኛ እኮ የሆነው ቀላል አይደለም። አብጋ ያንን የጥል ግርግዳ ነው በተፈጸመ እኮ የሰበረልሽ ያንን እኮ ነው። ያንን መንገድ እኮ ነው እንደገና የሰራው ኢየሱስ። ያንን እኮ ነው የሰራው። መልክ አልነበረንም አፊት ምን ቆምበት። ኢየሱስ ግን ውበት ሆነን ሲያየን ደስ አለው በኢየሱስ አብ። ስለዚህ ልቡን ከፈተልን፣ እጁን ከፈተልን፣ ሰማን ሁሌ። ለዚህ ነው አባት ብለን የምንጮህበትን የልጅነትን መንፈስ ይላል መጽሐፍ ሲናገር። ከፍጥረት ወደ ልጅነት ቀላል እኮ አይደለም። በኢየሱስ እኮ ነው የሆንከው። የዚህ ሀገር የዚህ ምድር ህግ እንኳን እኮ በጉዲፈቻ ልጅ ለማድረግ እኮ መከራ እኮ ነው ያለው። መከራ እኮ አለው ራሱ እኮ። የማንንም ልጅ አንስተ ልጄ ማለት እኮ አትችልም። ክሌም ማድረግ አትችልም። አለው መንገድ፣ አለው ፕሮሰስ። አቤት የእግዚአብሔር የዘላለም ልጅ የሆነው ወንድማችን በኩር የሆነው ጌታ በተፈጸመ ስራው ከሱ ጋር ወንድሞች አደረገና በአብ ፊት አስገባን። ቻልን ሁሌ ለማውራት፣ ቻልን ከሱ ጋር ለመነጋገር፣ ቻልን አባታችን ብለን ልንጠራው፣ አባ ብለን ልንጮህ፣ አባ ብለን ሁሌ ልናወራው፣ በየትኛውም ሰዓት ልናወራው። የእግዚአብሔር ልጅ ተፈጸመ በሚለው ዋጋ ከፈለልን። ተፈጸመ በሚለው አዋጅ ያለ አባት መኖርን አስቀርቶ ልጆች አደረገን። ሃሌሉያ! ያለ አባት ያለ ባለቤት ከመኖር አንስቶ በተፈጸመ ስራው አባት ያላቸው ልጆች አደረገን። ጳውሎስ ለዚህ ነው በሰማይና በምድር ያለ አባትነት በሚሰየምበት በአብ ፊት እንበረከካለሁ። ለምን? ኢየሱስ የሚባል አንድ መንገድ አግኝቻለሁ። ያ ኢየሱስ አክሰስ ሰጥቶኛል፣ መንገድ ከፍቶልኛል። ስለዚህ እሱ ነው በመጀመሪያ ደሙን ይዞ ወደ አብ ገባና ከደሙ ጋር እኔን ይዞኝ ገባ። በየትኛውም ሰዓት ወደዛ ወደ ቅድስተ ቅዱሳኑ እገባለሁ፣ አባቴን አወራዋለሁ አለ። እድል ሰጠን። ያንን የጥል ግርግዳው አፈረሰው። ኢየሱስ ጌታ ነው። የሚገርማችሁ ነገር ሌላኛው ያደረገው ከእግዚአብሔር አብ ጋር የነበረን ያንን የጥል ግርግዳ ያንን ማፍረስ ብቻ ሳይሆን ግራና ቀኝ ያለውንም የጥል ግርግዳ ነው በተፈጸመ ስራው አፈረሰው። ማለት ሃይማኖት የለየውን፣ ዘር የለየውን፣ ውልደት የለየውን፣ ነገር የለየውን፣ የምድር ስታተስ የለየውን እግዚአብሔር ያን ክፍፍል ያንን መደብ የሆነ መደብ ኢየሱስ በተፈጸመ ስራው አፈረሰው። አሜን አትሉም ወይ? ብሔርተኝነት እንዳይኖር የሆነ ዘር የሆነ ምናምን ይሄ የተልከሰከሰ ምድራዊ የሆነ የምድር የሚቀረው በዛ ውስጥ ጭቃ እንዳናቦካ የእግዚአብሔር ልጅ ኢየሱስ በተፈጸመ ስራው በዚህም በዛም ያለውን የለየውን አፈረሰውና አንድ ለራሱ የሆነ በደንብ ስሙኝ፣ ለንትን ወገን የሆነ ቤተሰብ አይደለም፣ ዘር አይደለም፣ የሆነ አይደለም የፈጠረው አንድ ለራሱ የሆነ ህዝብን እግዚአብሔር ልጅ ኢየሱስ በተፈጸመ ስራ ሰራው። የሱ የሆነ
ከየት ዘር ነህ? ከዛ። ከማዘር ነሽ? ከዛ። ለምን? እሱ ይሄንንም ያንንም አንድ አደረገ። ኢቭን ወንድ ሴት እንዳይኖር፣ ግሪክ ኩስኩስቴ ምናምን አይሁዳዊ ምናምን እንዳይኖር አንድን ህዝብ አዲስን ህዝብ ለራሱ ያደርግ ዘንድ በተፈጸመ ስራው መስቀሉ ላይ ሰራ። ኢየሱስ ጌታ ነው። ይሄንን ያፈረሰው እንዴ ጨርቅ ያለያየው ሰው ማን ነው? ዕውቀት ያለያየው ማወቅ ዩኒቨርሲቲ ያለያየው ማንን ነው? የእናትና አባትን ልጅ እኮ ለያይቷል። ብሔር እኮ የእናትና አባትን ልጅ ለያይቷል። የተጋቡ ሰዎችን ለያይቷል። ሃይማኖት እኮ በአንድ አካባቢ የተዋለዱ ሰዎችን ለያይቶ አባልቷል። ግን ኢየሱስ የሚባል አንድ ጀግና መጣ። ይሄን ሁሉ የሚያፈርስ ከሰማይ ከምድር ጋር ያለውን የጥል ግድግዳ ማፍረስ ብቻ አይደለም፣ በጎን ያለውንም የጥል ግድግዳ ናደበት፣ ሰራበት። ኢየሱስ ጌታ ነው። ሰራበት። ያንንም አንድን ህዝብ አዲስን ህዝብ ይላል መጽሐፍ ሲናገር፣ አዲስን ህዝብ ለራሱ ያደርግ ዘንድ በተፈጸመ ስራውን ሰራ። እረፍ። ኢየሱስ ጌታ ነው። ይህንን አደረገ። ታዲያ ምንድን ነው ይሄ ሁሉ? እንደነገርኳችሁ እግዚአብሔር ሰማይን ሲሰራ፣ ባህርን ሲሰራ፣ ትልልቅ ምንላቸውን ተአምራት ሲያደርግ ታላቅ ነህ ብለነዋል። እግዚአብሔር ይህ ሁሉ ንግግር እግዚአብሔር በዚህ ማለዳ ታማኝ ነው ልላችሁ ነው። ታማኝ ነው፣ ፈጽሞልናል። እንዲሁም እንደዚህ ልበል፣ ክርስትና በሙላት ሲተረጎም ደሞዝ ላማኝ ስራ በኢየሱስ ማለት ነው። ደሞዝ ለተቀበለው፣ ደሞዝ ላመነበት፣ ደሞዝ የኔ ነው ላለ፣ ደሞዝ የእግዚአብሔርን ጽድቅ ለተቀበለ፣ ደሞዝ እግዚአብሔር የሰራውን ስራ ላከበረ፣ ደሞዝ እግዚአብሔር ላደረገው የመስቀል ስራ የኔ ነው ላለ ይሆንለታል። ስራ በኢየሱስ ማለት ነው ክርስትና ማለት። ስራውን የሰራው ኢየሱስ፣ ስራውን የሰራው ኢየሱስ፣ ስራውን የፈጸመው ኢየሱስ፣ ስራውን የሰራው ኢየሱስ፣ ስራውን የሰራው ኢየሱስ፣ ስራውን የሰራው ኢየሱስ። ክፍያ ላንተ፣ ክፍያ ላንቺ፣ ክፍያ ለኔ፣ ክፍያ ለኛ። በስማ ቢገባን ክርስትና በዚህ ልክ ቢገባን ክርስትና እንደኛ የሚስቅ የለም። እንደኛ የሚስቅ የለም። እንደኛ ረክቶ የሚኖር የለም። ለመርካት አላልኳችሁ፣ ረክቶ የሚኖር የለም። እንደኛ አርፎ የሚኖር የለም። ለማረፍ አይላችሁም፣ ከእረፍት የሚጀምር እንደኛ የለም። እንደኛ ያለ ቅጀት የሚተኛ የለም። ሳይቃዥ ኪኒና ሳይውጥ ሜላተን ሳያኝክ እንደኛ የሚተኛ የለም። የተፈጸመውን ስራ ሰው ቢረዳ ነግሬያችኋለሁ። ሃይማኖትም ይሄን አይነግረንም። ሰይጣንም ትልቁ ትግል ይሄንን ደህንነት እንዳናስብ ነው። ጳውሎስ ኤፌሶን መጽሐፍ ላይ ሄዶ ምዕራፍ 1 ላይ ሄዳችሁ ስትመለከቱ የልቦናችሁ አይኖች ሲበሩ ብሎ የተናገረው ለዚህ ነው። ይከልላል፣ ይሸፍናል። ደህንነትን እንዳታስብ፣ የተፈጸመውን ስራ እንዳትረዳ፣ ሰለብሬት እንዳታደርገው። የተፈጸመውን ፓኬጅ እኮ ነው ኢየሱስ የሰራው። እንዴ ፓኬጅ እኮ ነው የሰራው። ሁለንተናዊ ስራ እኮ ነው የሰራው። የነፍስም የመንፈስም የስጋም ስራ እኮ ነው የሰራው ጌታ። ነፍሳችንንም መንፈሳችንንም እኮ የሚያድስ የሚለውጥ ስራ እኮ ነው የሰራው። ኧረ ኢየሱስ ጌታ ነው። እግዚአብሔር አይኖቻችንን ያብራ። እግዚአብሔር ማስተዋልን ይስጠን። ይብቃኝ። እንጸልያለን ተረጋግተን እያመሰገን። ዝም ብላችሁ አመስግኑ። ነግሬያችኋለሁ። አሁን የሃይማኖት ስርዓት ልንፈጽም አይደለም። እየተኮነናችሁ አይደለም የጌታን ራት የምትወስዱት። ደስ እያላችሁ እያመሰገናችሁ ሰለብሬት ነው የምናደርገው። ሁላችን ባለንበት እየጸለይን የጌታን ራት አብረን እንወስዳለን። ግን አስቡት፣ የተፈጸመው አንተን ይዞ ነው ኢየሱስ። እፎይታን ግልግልን አይደለም፣ መልእክተኝነቱን ሚሽኑን የጨረሰበት ነው። ለዚህ ነው በምድር የሰጠኝን ስራ ፈጽሜ አከበርኩ እንዳለ ማለት ነው። ለሚሽን የመጣው ሰው የሆነው የባሪያን መልክ የያዘው ወደ ምድር የወረደው ሚሽን ይዞ ነው። ድራማ ሊሰራ አይደለም የመጣው። አርቲስት አይደለም ኢየሱስ። ሰው ነው፣ ፍጹም ሰው ነው። ህይወቱን ሊሰጥ የመጣ ጌታ ነው። እሱ ሰው ነው፣ ፍጹም ሰው ነው። ድራማ ሊሰራ አልመጣም። እዛ ብሔራዊ ቲያትር ነው ድራማ ያለው። ኢየሱስ ሊያድን ነው። ኢየሱስ ሊታደግ ነው። ኢየሱስ ህይወትን ሊቀይር ነው የመጣው። ተሐድሶ ሙሉ ነው። ተሐድሶ ሁለንተናዊ ነው ወገኖቼ።
አመስግኑ፣ ደስተኛ ሁኑ። በእውነት በሰራላችሁ ስራ ቀላል አይደለም። ተስፋን የፈጸመው ጌታ ተስፋን የፈጸመው ታማኝነቱን ያሳየው ከርግማን ያወጣህ፣ ከርግማን ያወጣሽ፣ ከፍርድ ያወጣህ፣ ከዕዳን የገላገለ ኢንተረስት በብዙ እንዳትከፍል፣ ምክንያቱም ዋናው መከፈል ነበረበትና ከዛ ነው ነፃ ያወጣን ጌታ። ቀላል እንዳይመስላችሁ። እኛን የእግዚአብሔር ጽድቅ ነው ያደረገው። መስቀል እስኪደርስ ድረስ የእግዚአብሔር ቅዱስ ነበር ኢየሱስ። መስቀል ላይ እኔና አንተን ሲሸከም፣ እኔና አንቺ ሲሸከም ነው ኃጢአት የሆነው የእግዚአብሔር ቁጣ ያረፈበት። ወይኔ ወይኔ ወይኔ! ኃጢአት የሆነው አንተን ጻድቅ፣ አንቺን ጻድቅ የእግዚአብሔር ጽድቅ ለማድረግ ስለዚህ ያመሰገናችሁ ጸልዩ። አገልጋዮች ይሰጧችኋል። ባለንበት ቦታ ተረጋግተን የመጨረሻውን ጸሎት አብረን ጸልየን እንጨርሳለን። ሃሌሉያ! እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። እዩት ኢየሱስን
መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። አምላክ ለኛ ብሎ ሚያፈሰው ደሙን ፀሐይ ከለከለች ደማቅ ብርሃኗን። የከበረው ሥጋ የከበረው ደም በመስቀል ላይ ዋለ ኢየሩሳሌም። እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ቃል አነብላችኋለሁ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉህ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ወገኖቼ ይሄ በቃ የቅድም ያወራ ነው የኢየሱስ ክርስቶስ የመስቀል ላይ ሥራ ውጤት ነው። ያ ሁሉ ንግግር፣ ያ ሁሉ ያልኳችሁ ነገር በዚህ ነው የሚቋጠረው። እንዲህ ባለ የመንፈስ አንድነት ውስጥ እንድንሆን፣ እንዲህ ባለ መያያዝ ውስጥ እንድንሆን፣ እንዲህ ባለ መካፈል ውስጥ እንድንሆን፣ ያ ብቻ ሳይሆን ስለ ሞቱ፣ ስለ ስራው፣ ስለ ተፈጸመ ድርጊቱ ሁሉ እንድናወራ፣ እንድንናገር፣ የደረስንበትን፣ የገባንን፣ የተካፈልነውን ያንን ነገር ሁሉ እንድናወራ ነው ይሄ ሁሉ ንግግር፣ ይሄ ሁሉ ነገር አሁን እዚህ የተነጋገርነው ሁሉ። ምናልባት በመካከላችን አሁን ያልደረሳችሁ ካላችሁ ለአገልጋዮች የእጅ ምልክት ስጧቸው። ሁላችን በአንድነት መውሰድ ስለሚገባን ተፈጸመ የአንድነት ጉዳይ ነው። ተፈጸመ እርስ በርስ እዛች ጋር ስጡልኝ። እርስ በርስ የምንያያዝበት፣ እርስ በርስ ኢየሱስ ክርስቶስ አንዱ ስጋውን በተፈጸመ ድርጊቱ በተፈጸመ ስራው አንዱ ስጋውን ለሁሉ ያካፈለበት፣ ቅድም እንዳልኳችሁ አንድ አዲስን ቤተሰብ፣ አንድ አዲስን ህዝብ የተሰራበት፣ ወዲህና ወደዚያ ይሮጡ የነበረ አንዱ ወደፊት ሲሮጥ አንዱ ወደ ኋላ፣ አንዱ ወደ ቀኝ ሲል አንዱ ወደ ግራ የነበረው አካሄድ ሁሉ የተሻረበት። ሃሌሉያ! ሰለብሬት እናርገው። ተፈጸመ አለ ጌታ። ሰራልሽ፣ ተፈጸመ አለ፣ ተፈጸመ አለ፣ ሰራልህ፣ ሰራልን፣ ተፈጸመ አለ ጌታ። አምላክ ለኛ ብሎ ያፈሰው ደሙን ፀሐይ ከለከለች ደማቅ ብርሃኗን። የከበረው ሥጋ የከበረው ደም
በመስቀል ላይ ዋለ ኢየሩሳሌም እዮት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ እዮት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። ጌታ ሆይ ተመስገን። ስራችንን የሰራህ ጌታ ተመስገን። ኦ የተገረፍክልን ጌታችን ሆይ ተመስገን። የተዋረድክልን ጌታችን ሆይ ተመስገን። እኛን ከብር ዘንድ እኛ እንደገና ወደ ክብር እንገባ ዘንድ ውርደትን ስለኛ የወሰድክ ስለኛ የተዋረድክ ጌታ ተመስገን። ስለኛ በእኛ ብዙ እንድንሆን ብዙዎች በአንተ አንድ እንድንሆን አንተ ብቻህን የተጣልክ ብቻህን የተወጋ ብቸኛ የሆንክልን ጌታችን ሆይ ተመስገን። ሁሉ ጥለው እስኪሸሹ ድረስ አብ እንኳን የረሳ እስኪመስል ድረስ ብቸኝነት ውስጥ የገባህ ጌታችን ሆይ ተመስገንልን። ዛሬ ብዙዎችን ለራስ አርጋሃልና ዛሬ ላንተ ብዙ ምርኮ ሆኖልሃልና የእግዚአብሔር ልጅ ክብር ይሁንልህ። ክብር ይሁንልህ መድኃኒታችን፣ ክብር ይሁንልህ መድኃኒታችን። ልዩ የሆንክ ሐኪማችን ክብር ይሁንልህ። የማንድንበት በሽታ ነበረብን፣ ያ የኃጢአት በሽታ አዳንከን አንተ፣ ፈወስከን አንተ፣ ነፃ ወጣህን በደም። ክብር ይሁንልህ ጌታ ሆይ። አቤት እግዚአብሔር ልጅ፣ አቤት እግዚአብሔር ልጅ፣ አቤት እግዚአብሔር ልጅ። ደም ግባት አጣህ ስለኔ፣ ደም ግባት አጣህ ስለ ሕዝብህ፣ ደም ግባት አጣህ ስለ ልጆችህ። እኛን ውቦች ልታደርገን በአብ ፊት የተዋቡ ልጆች አድርገህ ልታሳየህን። ማንም ሊወድህ ማንም ሊቀርብህ አልወደደም። የእግዚአብሔር ልጅ አንተ ተመታህ፣ አንተ ተመታህ፣ አንተ ተቀሰፍክ እኛ በሕይወት እንኖር ዘንድ ደዌያችንን ወሰድክ፣ የሕማም ሰው ሆንክልን። ጌታችን ሆይ ተመስገን። እረፍት ይሆንልን ዘንድ ከመቅበዝበዝ እንድን ዘንድ ጌታ ሆይ በእውነት አንተ መከራን ተቀበልክ። ተመስገን፣ 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 ተመስገን። ይሄ ሃይማኖታዊ ስርዓት አይደለም። ይሄ ትርጉም አለው ለኛ በሕይወታችን። ጌታ ሆይ ትርጉም አለው በሕይወታችን፣ ትርጉም አለው በሕይወታችን፣ ትርጉም አለው በሕይወታችን። የደም ላብ እስከሚመስል ድረስ እስከሚያንጠባጥብ ድረስ የተጨነከው ለኔ ነው፣ የተጨነከው ለሷ ነው፣ የተጨነከው ለኛ ነው። ብዙዎችን ልትወልድ ነው የተጨነከው። የእግዚአብሔር ልጅ ክብር ይሁንልህ፣ ክብር ይሁንልህ ጌታ ሆይ ክብር ይሁንልህ፣ ክብር ይሁንልህ። አይጋረድ ጌታ ሆይ ይሄ ውለታ አይጋረድ በፊታችን። ሌላን አናስቀድም፣ ሌላ ውበት አይታየን ጌታ ሆይ በእውነት ልቀታይ፣ እንደዛው ልቀታይ፣ እንደተጎዳህልን ልቀታይ፣ በመስቀል ላይ እንዳለህ ሌላ ውበት አይሸፍንብን ጌታ ሆይ። በዚህ ዓለም ያለው በእኛ ውስጥ ያለው የምንመኘው ያ ነገር አይሸፍንብን። ዛሬም ያን ፍቅርህን እንደገና ያሳየን ጌታ ሆይ። ተወክተሃል ለኔ፣ ተወክተሃል ለኛ፣ ተወክተሃል ጌታ ሆይ። ጌታ ሆይ በእውነት ጌታ ሆይ ምን ትርጉም ይሰጣል ሌላው ጌታ ሆይ? ምን ሌላ ትርጉም ይሰጣል? ሰማይና ምድር የተጋጠመው ባንተ መወጋት ነው። አብ ከሕዝቡ ጋር የተገናኘው ባንተ መወጋት ነው። አንዱ ከአንዱ ጋር የተያየው፣ አንዱ ከአንዱ ጋር የተቃቀፈው ባንተ መወጋት ነው። እርግማን የተሰበረው ባንተ መወጋት ነው። ኃጢአት የተሻረው ባንተ መወጋት ነው። ጽድቅ የሆነው ባንተ መወጋት ነው። ጽድቅ ሕግ የተሻረው፣ ጸጋ የገነነው፣ ጸጋ የበዛው፣ ጸጋ የተትረፈረፈው ዛሬ እንደ ልባችን ጌታ እግዚአብሔር ሆይ በነፃነት እንወጣ እንገባ ዘንድ በጸጋ ጉልበት እኛን ከሕግ እርግማን ያወጣህን የእግዚአብሔር ልጅ ተወክተህ ነው። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። ሕግ አሰማምሮ ወደ አብ ሊያደርስ አልቻለም። ጸጋ የሆንከው ክርስቶስ ግን ተገልጠህ እንደገና አሰማምረህ ለአብ አዘጋጀን፣ ወደ አብ አስገባህን፣ ከአብ ጋር አስታረከን። ጌታችን ሆይ ክብር ይሁንልህ።
ሕግ ይልቁኑ ነውራችንን ገለጠ። ሕግ ይልቁኑ ጌታ ሆይ ያለብንን ነቀፌታ ያለብንን ጉድፍ ያለብንን ቆሻሻ አወጣው፣ አሳየው። ጸጋ የሆንከው የእግዚአብሔር ልጅ ኢየሱስ አንተ ግን በእውነት ጌታ ሆይ ጉድፋችንን አጥበ ጌታ ሆይ ነቀፌታችንን አስወግደ ሰው አረከን፣ ቅዱስ ሰው አረከን፣ ጻድቅ ሰው አደረከን፣ የእግዚአብሔር ልጆች አደረከን። ክብር ይሁንልህ፣ ምስጋና ይሁንልህ፣ ምስጋና ይሁንልህ፣ ምስጋና ይሁንልህ፣ ምስጋና ይሁንልህ፣ ምስጋና ይሁንልህ፣ ምስጋና ይሁንልህ። በደምህ ሁልጊዜ ድል በመንሳት እንወጣ እንገባ ዘንድ ድልን ሰጠህን። ሰይጣን የወሰደብንን ድል እንደገና መለስክልን። ክብር ይሁንልህ። አሁን እጸልያለሁ ከዚህ እውነት የተነሳ ጌታ ሆይ ከዚህ የተፈጸመ ሥራ የተነሳ እግዚአብሔር ሆይ ሰው ሁሉ ጸልያለሁ ጌታ ሆይ ከተፈጸመው እንዲጀምር፣ ከተሰራው እንዲጀምር፣ ከተከናወነው እንዲጀምር፣ ከተጨረሰው እንዲጀምር እግዚአብሔር ሆይ የዘላለሙን ሕይወት በዚህ ምድር መኖር ይችል ዘንድ እግዚአብሔር የዘላለም አምላክ ለሕዝብህ ይሄ በረከት እንዲሆን በኢየሱስ ስም ጸልያለሁ። የጤንነት በረከት ይሆን፣ የሰላም በረከት ይሆን፣ የእረፍት በረከት ይሆን፣ የደስታ በረከት ይሆን፣ የአንድነት በረከት ይሆን፣ የመያያዝ በረከት ይሆን፣ የመዳን በረከት ይሆን፣ የመሳቅ በረከት ይሆን፣ ፈገግ የማለት በረከት ይሆን፣ የማካፈል በረከት ይሆን፣ የመያያዝ በረከት ይሆን፣ የመሄድ በረከት ይሆን። ክብር ይሁንልህ፣ ምስጋና ይሁንልህ። የተወጋህልን ጌታ ተመስገን። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። የሥጋው ምሳሌ የሆነውን ኅብስት ሁላችን በአንድነት እንወስዳለን። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። የደሙ ምሳሌ የሆነውን ጽዋ በአንድነት እንወስዳለን። ሃሌሉያ። ያመሰገንን እንጸልያለን። እጆቻችሁን አንሱና በቃ እንደተሰራለት ሰው ነገር ሁሉ እንዳለቀለት ሰው ዝም ብላችሁ አመስግኑት ጌታን። ጥቂት ደቂቃዎች ወስደን ጌታን እናመሰግነዋለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እኛ የደሙ ውጤቶች ነን። እኛ የመወጋቱ ውጤቶች ነን። እኛ ዋጋ የተከፈለልን ሰዎች ነን። ኢየሱስ የሕይወት ዋጋን ከፍሎልን ያዳነን ሰዎች ነን። ምናልባት በዚህ ጉባኤ መካከል ይሄ የወንጌል ይሄ የደህንነት ይሄ የመስቀል ሥራ ያልገባችሁ በዚህ በረከት ውስጥ የሌላችሁ ዝም ብሎ ሃይማኖታዊ ነገር የመሰላችሁ ምናልባት የሕይወት ታድሶ የሕይወት እርቅ የሚያስፈልጋችሁ ካላችሁ እናንተን በጌታ ፍቅር ጠይቃችኋለሁ። ምናልባት ወደ ኋላ ቀርታችሁ እንድንጸልይላችሁ ይሁን። ሕይወታችሁ እንዲታደስ ከእግዚአብሔር ጋር እንደገና ምትውቅ እንደገና ታድሶ እንደገና ግንኙነት እንዲሆንላችሁ እንነግራችኋለን። ይሄ የብስራት ወንጌል ነው። ይሄ የብስራት ንግግር ነው። የምስራች ንግግር ነው። ተፈጸመ፣ ከዕዳ ነፃ የመውጣት በቃ ተከፍሎልሃል። ፔድ ፉሊ ተከፍሏል። በቃ ምንም የቀረ ዕዳ የለም። ተከፍሎልሃል። ምንም አትከፍልም። ኢንተረስት የለም። ምትከፍለው ነገር የለም። ተከፍሎልሃል። ሙሉ በሙሉ ነፃ ወጥተሃል ማለት ነው። የተፈጸመ ስራው በቃ ከፍርድ ነፃ፣ ከርግማን ነፃ፣ ከዕዳ ነፃ እግዚአብሔር ልጅ ኢየሱስ በመስቀል ላይ በሰራው የተፈጸመ ስራ የከፈለው። ሃሌሉያ 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 ሃሌሉያ። ክብር ይሁንልህ ጌታ ሆይ፣ ምስጋና ይሁንልህ፣ አምልኮ ይሁንልህ፣ ውዳሴ ይሁንልህ፣ አክብሮት ይሁንልህ። ሃሌሉያ 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 ሃሌሉያ።
እናመሰግንሃለን። ጌታ በኢየሱስ ስም ክብር ሁሉ ለአንተ ይሆን። ዘላለማዊ አምላክ ተመስገን፣ ክቡር አምላክ ተመስገን፣ ቅዱስ አምላክ ተመስገን። ጌታችን ሆይ ተመስገን። ይሄ ነው ምክንያታችን የምናመሰግንበት። መብላታችንን ሰርተን እንበላዋለን። ጌታ ሆይ ከባረክልን። እግዚአብሔር ሆይ ግን የሁል ጊዜ የአፋችን በምስጋና የመከፈት ምክንያቱ የዳንበት ስራህ ነው። የመስቀል ላይ ስራ ነው። ለኛ ዋጋ የከፈልክበት ያ ስራ ነውና እናመሰግንሃለን። ክብር ይሁንልህ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላ ይቅር በለን፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ልባችሁን በዚህ የመስቀል ሥራ ደስታ ይሙላላችሁ። እግዚአብሔር የመስቀሉን ሥራ የምታዩበትን እይታን ይስጣችሁ። የልቦናችሁን አይኖች ይክፈትላችሁ። እሱ የሰራላችሁን የፍጻሜ ሥራ የምታስተውሉበትን አስተውሎት እግዚአብሔር ይስጣችሁ። ከተሰራላችሁ ሥራ ጀምራችሁ የምታርፉ ያደርጋችሁ። ከተፈጸመላችሁ ሥራ ጀምራችሁ የረካችሁ ያደርጋችሁ። እግዚአብሔር ይባርካችሁ፣ ፊቱን ያብራርላችሁ፣ ልመናችሁን ይስማላችሁ፣ የእጆቻችሁን ሥራ ይባርክላችሁ፣ የልባችሁን ሐሳብ እግዚአብሔር ብዙ ያርግላችሁ፣ ትውልዳችሁን ዘራችሁን ሁሉ እግዚአብሔር ይባርክላችሁ። በእግዚአብሔር አብ